ስለዚህ እኛ ቢብሊካል ነን አልን እኮ። ቢብሊካል ማለት በቃ ሴንተራችን በመጽሐፍ ቅዱስ ነው። ከዛ ግን የእምነት መግለጫ በየቤተ ክርስቲያኑ በየቤተ እምነቱ ይደረጋል። አሁን እንዳሳየኋችሁ ኮሜንተሪዎች እና ስኮላር ኮሜንታሪ እና ስኮላርሊ ፔፐር ሳይሆን የኔ ስፔሲፊክ ጥያቄ ምንድን ነበረ? ከመሰረተ እምነት ስትማርም ስታስተምርም ከምትማርበት ከምታስተምርበት ከነዛ ውስጥ ጂስምን በተመለከተ ይህንን ሀሳብ በተመለከተ እየተወራ ያለው ምንድን ነው የምታስተምሩት የሚለውን ነው። እኔ ማስረጃ ስጠኝ ብዬ እየነበረው። እሺ ማስረጃ ኮንፌሽን የለኝም እያልክ ነው። ለምሳሌ አኖ ነው ዳኒ፣ አሁን እኮ አንተ እጅ ላይ ላይኖር ስለሚችል ይሆናል እንጂ መሰረተ ክርስቶስ ለምሳሌ መሰረተ ክርስትና ማስተማሪያ መጽሐፍ አላል እና ኮንፌሽናል ያደርጋታል እሱ አይደለም። ኖ ኮንፌሽናል ባያረጋትም ለምሳሌ እዛ መሰረታዊ ክርስትና የምታስተምረት ማቴሪያሉ ላይ አሁን ለምሳሌ ሁይዝ ጋድ ለሚለው ነገር እግዚአብሔር ማን ነው ለሚለው ነገር እዛ መጽሐፍ ላይ የሰጠችው ያብራራችሁ የገለጸችው ነገር ምን ይጠቅማችኋል እኮ ነው ጥያቄ እንጂ አሁን እሱንም ማምጣት ይችላሉ። ግን ከኛ ከደረጃችን በታች ነው ብዬ ነው የማስበው። ታላቁ ለምንድን ነው ኦልሬዲ ከነገርኩ ስራ ለምን ትጨምራለህ? በቃ ችግር የለውም። አሁን አንተ መጽሐፍ ቅዱሳዊ ነው የሚለውን ስለያዝከው ፐርሰን የሚለውን ልክ እንደ ቅድሙ ልክ እንደ ደሱ እውቀት፣ ስሜት፣ ፈቃድ ብለህ ነው የምተረጉመው። እውቀት፣ ስሜት፣ ፈቃድ ብለን መተርጎም እንችላለን። ይወራይት እኔ ማለት የሚችል ብለን መፍታት እንችላለን። ኦኬ፣ ስላሴ በእውቀት ስንት ነው? እውቀቷ አንድ ሙሉ ነች ተብሎ ይታመናል በስኮላሮች ደረጃ ማለት ነው። በደንብ ስማኝ። ጥያቄ ስላሴ በእውቀት ስንት ነው? አንድ ብያለሁ። በጣም አንድ። በፐርሰንስ? በፐርሰን 3 ነው። ፐርሰን ስትል የፐርሰን ዴፊኒሽን ስትሰጥ እውቀት፣ ስሜት፣ ፈቃድ ስላልክ ፐርሰን 3 ካል 3 እውቀት ነው። ስሜት ፈቃድ እውቀት ያለው ማለት ነው። የራሱ ስሜት ፈቃድ እውቀት ያለው ነው ዳኒ። ኦኬ፣ ይሄ እውቀት ለምሳሌ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ሁሉ ያውቃል፣ ይመረምራል ይላል። ስለዚህ መንፈስ ቅዱስ ውስጥም ያ እውቀት አለ፣ አብ ውስጥ አለ፣ ወልድ ውስጥ አለ። ይሄ እውቀት የኔ ፖይንት እኮ እሱ አይደለም። ፐርሰን የሚለውን ዴፊኒሽን ስታስቀምጥ እውቀት፣ ስሜት፣ ፈቃድ ነው ብለህ ተናግረሃል። ያለው ደግሞ በስላሴ አንተን የተናገርከው ነው ያለው። እንደዚህ ነው የሱ ነው ኮስችን የጠየቀው ኖ ኮንፈርም እኮ አደረክልኝ። ፐርሰን ስል እውቀት፣ ስሜት፣ ፈቃድ ማለት ነው ብልሃል። ወይም እንደገና ዴፊኒሽን ስጥ። ልጠብቅህ። ለፐርሰን ዴፊኒሽን ስጥ። ፐርሰን እንግዲህ ደግሞ ውስጥ በጣም እንትን የሆነው እኔ ማለት የሚችል በስላሴ አካላት ውስጥ የራሱ የሆነ ግብር ያለው፣ የራሱ የሆነ መልክ ያለው፣ የራሱ የሆነ አካል ያለው በስላሴ አካል ውስጥ ያለ ማለት ነው። ከዛ እርስ በራስ ደግሞ ኮንሰብስታንሻል ናቸው። የባህሪ መገለጫዎች በእነሱ ላይ አለ። በዚህ መልኩ ሰደው። ኦኬ፣ ስለዚህ ፐርሰን ብለህ ዲፋይን ስታደርግ እውቀት፣ ስሜት፣ ፈቃድ የሚለውን ኤክስክሉድ ታደርገዋለህ ማለት ነው። አትቀበለውም። አለመቀበል ሳይሆን አሁንም የእነዚህ ፍቃዶች እነዚህ በፐርሰኖች ውስጥ ይገለጣል። ግን ፐርሰኑን ዲስቲንክት የሚያደርገው ይሄ ነው። አሁን የነገርኩህ ነው ዲስቲንክት የሚያደርገው። ኦኬ፣ ማወቅ፣ ስሜትና ፈቃድስ ፐርሰንን ዲስቲንክት ነው የሚያደርገው ወይስ በአንድ ባህሪ ነው የሚያዋህደው? እውቀት የባህሪ መሆን አለበት ብዬ አምናለሁ። በዛ መልኩ ይብራራል። ግን የሆነ ቴክስቹዋል ነገሮች አሉ። ስዊት ቆይ፣ በጣም ጥሩ። አሁን ማወቅ የባህሪ መሆን አለበት ካልክ ፈቃድስ? ፈቃድም የባህሪ ነው መሆን ያለበት። በጣም ጥሩ። አሁን ስለዚህ ማወቅም ሆነ ፈቃድም የባህሪ ስለሆነ ስላሴ በእውቀትና በፈቃድ ስንት ናቸው? አንድ ቋንቋ ሲጀምር ራሱ አንድ ብያለሁ የጀመርኩት አንድ። በጣም ጥሩ፣ በጣም ጥሩ። ቴንኪው። አሁን ይሄ ለራሱ በጣም ትልቅ ነገር ነው። አንድ ነገር እንድትይዝ እፈልጋለሁ። ከዚህ በፊት የፐርሰንን ዴፊኒሽን ጀስት ከ2 ደቂቃ በፊት ራሱ ዲፋይን ስታደርግ እና ኮንፈርም ስታደርግ ማለት ነው። አንተ ነው ዲፋይን ያደረከው ነው ያለው። የሱ ነው ብለህ ጠይቀህ። ያ በጣም ጥሩ፣ ችግር የለውም። ልክ ችግር የለውም። እኔ ደግሞ በዚህ መልኩ እንደምትመጣ ስላልኩኝ እንትን ብያለሁ። ዩ ከን ፕሮሲድ።
ያ ፐርሰን የሚለውን እውቀት፣ ስሜት፣ ፈቃድ ብለው የሚተረጉሙ ሰዎች እንዳሉ አንተ ታውቃለህ። ቲክቶክ ላይ ራሱ ማለት ነው። አንደኛ። ሁለተኛ ደግሞ የነሱ ዴፊኒሽን ኮንፊርሜሽን ሰጥተኸኛል። ኮንፊርሜሽን ሰጥተኸኛል። አንተ ብቻ አታወራ። አንድ ጊዜ ቆይ። ይኸውልህ እኔ እናንተ ስናወራ እኔ አለሁ አለህ ሰብጀክት ማተሩ አለ። በእነዚህ በሶስቱ ዙሪያ ነው የምንዞረው። ሶስተኛ ምስክር ካስፈለግ ስኮላር እንጠራለን። ከዛ በተረፈ ቲክቶክ ላይ እከሌ ምናምን የሚባሉ ነገሮች ውስጥ አንገባም። ቀጥል። ፖይንቴ እኮ እሱ አይደለም። እኔ እነገሌ እንዲህ ብሏል፣ አንተስ ምን ትላለህ እኮ አይደለም ጥያቄ። ስለዚህ ኦብጀክቲቭሊ የምትፈልገውን ቅድም ፐርሰን ማለት እውቀት፣ ስሜት፣ ፈቃድ ያለው ነው ወይ ስልህ አዎ ብለህ ኮንፈርሜሽን ሰጠኸኝ እና አሁን ከዛ ቀጣይ ምን እንጠየቁ? እውቀት፣ ስሜት፣ ፈቃድ የለውም አሁን። ቆይ አንዴ። ከዛ ቀጣይ ምን ጠየቁ? እውቀት፣ ስሜት፣ ፈቃድ ፐርሰን ማለት ከሆነና በስላሴ 3 ፐርሰን ካለ 3 እውቀት፣ 3 ስሜት፣ 3 ፈቃድ ሊሆን ነው። ለምን? ፐርሰናል ስለሆኑ እነዚህ ነገሮች። ይሄንን ስጠይቅህ ወደ ምን ሄድክ? ዴፊኒሽኑን አሻሻልከው ማለት ነው። አላሻሻልኩትም። ባይ ዘ ዌይ ዩር ፑቲንግ ወርድስ ኢንቱ ማይ ማውስ። ምን አልክ መሰለህ? ፐርሰን ውስጥ እውቀት፣ ስሜት፣ ፈቃድ አለ የሚል ኤክስፕሬሽን አንድ ጊዜ ፕሊስ ላውራበት። እውቀት፣ ስሜት፣ ፈቃድ አልከኛው አልኩ። ለምን? እውቀት፣ ስሜት፣ ፈቃድ በፐርሰኖች ውስጥ አለ፣ በ3ቱ ፐርሰኖች ውስጥ አለ። ነገር ግን ዲፊኒሽኑን ስትሪክት ስታደርገው አካል ብያለው፣ ስም ብያለው፣ እንደገና ደግሞ እኔ ማለት የሚችል ብያለው። ከዛ ደግሞ እነዚህ በፐርሰን ውስጥ የተገለጡት ደግሞ የባህሪው መገለጫዎች ናቸው ብዬ ነገር ያለው። ስለዚህ አሁን የተናገርኩትን ቃል ዲኮንስትራክት አድርገህ ለሚመች መልኩ ስታቀርቡ ያው ሰው ይታዘበሃል። ዲኮንስትራክሽን እኮ አይደለም። እሺ እንደ አዲስ ልጠይቅህ፣ በስላሴ ውስጥ ፈቃድ ስንት ነው? አንድ ብለህ ብዬ ነገር ያለው። ስሜትስ? ስሜት ኢዲፔንድስ። አሁን እንዴት ኢየሱስ ላይ 2 አለ፣ አዘርዋይዝ በስላሴ ላይ 1 ነው የሚኖረው። ወይት እንዴት አሁን እዚህ ጋር አንድ መንካት ያለብን 2 ባህሪ የሚለውን እስካልነካን ድረስ ይሄ ነገር በጣም ክሊር አይሆንልንም። ኖ ወይ ከቅድም ጀምሮ በእውቀት ጉዳይ ስጠይቅህ 1 ብልሃል፣ ፈቃድ ላይ ስጠይቅህ 1 ብልሃል። ስሜት ላይ ለምን ስሜታዊ ትሆናለህ? ስሜታዊ ሆኛለሁ። ፓን ኢዝ ኖት ኢንተንድድ አይደለም ወይ? ስሜት ላይ ስጠይቅ ስሜታዊ ሆን ካልከኝ እና ፓን ኢዝ ኖት ኢንተንድድ አልኩ ማለት እንግዲህ በአማርኛ ትርጉም የለውም፣ ወይም ተርጉሙን አጻፉለት በታች። ኦኬ ምንድነው እያልኩ ያለሁት? ስሜት በቃ እነዚህ ነገሮች በመለኮት ውስጥ 1 ናቸው፣ አለቀ። ግን ኢየሱስ ላይ 2 ባህሪ ስላለ ይገለጣል ነው ያልኩ ያለሁት። ዋው ቆይ አሁን ልብ በል። በእውቀትና በፈቃድ ሳይሆን ስሜትንም ለባህሪ ሰጠኸው። ያ ማለት እውቀት፣ ስሜት፣ ፈቃድ የአካል ትርጉም ሊሆኑ አይችሉም ማለት ነው። ለምን? አካል 3 ስለሆነ ቅድም ነገር ያለው ስሜት፣ ፈቃድ፣ እውቀትን ሳልጠቅስ በአካል በእኔነትና በስም በግብር ብዬ ነገር ያለው ቅድም ሲጀምር። ስለዚህ ይሄን ሁሉ መልፋት አለ። ኦኬ ናይ ስለዚህ እውቀት፣ ስሜት፣ ፈቃድ የአካል አይደለም፣ ከአካል ጋር ሊተረጎምም አይችልም ማለት ነው። በአካል ላይ ይገለጣሉ እነዚህ ነገሮች ይገለጣሉ አይደለም። ለአካል ዴፊኒሽን ስትሰጥ እውቀት፣ ስሜት፣ ፈቃድ ብለህ በአጠቃላይ መናገር አትችልም ማለት ነው። ለምን? እነዚህ ባህሪያዊ ስለሆኑ ማለት ነው። አካልን የሚገልጹትን ብዬ ቅድም ስም፣ ግብር፣ እኔነት፣ ግብር ኦኬ፣ 3ኛው አካል ብዬ ነገር ያለው እኮ ቅድም። ስለዚህ ወደዚህኛው ሪግረስ ማድረግ ትክክል አይደለም። ኖ ፖይንታችን እኮ እዚህ ላይ ነው። ፖይንቱ እዚህ ላይ ነው። ቅድም የሰጠው ዴፊኒሽን ይሄ ነው። ኮንፈርም ያረከውም ይሄ ነው። አሁን ደግሞ በጣም ስዋገር እያረክብኝ ተሸገርኩኝ። ምንድን ነው ስዋገር የተደረገው? ተናገርሽ። አዎ ምን ስዋገር እያረክ ነበር መሰለህ? እውቀት፣ ስሜት፣ ፈቃድ ባህሪያዊ ከሆኑ በአካል ይገለጣሉ። እኮ አይደለም ጥያቄ ይሄ ጥያቄ እሱ ሳይሆን ስዋገር ያረኩበት የቱ ጋር ነው? የዋለልኩበት የለወጥኩት ነገር ምን አለ? የአካል ዴፊኒሽን የአካል ዴፊኒሽን አካል ስም 2 ዴፊኒሽን ሲጀምር ስትሪክትሊ ስትጠይቀኝ በማያሻማ መልኩ በግብር በእኔነትና በስም በአካል ብዬ ተናግሬያለሁ። አልተናገርኩም? ተናግሬያለሁ አይደል? የመጀመሪያው ዴፊኒሽን እሱ ነው። ሁለተኛ ዴፊኒሽን ግን ምን ሆነ መሰለህ? why are you inching back to what I have not said? ቢኮዝ እየተናገርከው ነገር ስህተት ስለሆነ
እሱን እንድሳየው እየረዳው ስህተቱን አሳየሽ። ስህተቱን አሳይ እኮ እሱን እኮ ነው እያደረጉ ያለሁት። ለአካል ሁለት ዴፊኒሽን ሰጠኝ፣ እኔ ባይነት ምናምን የሚለውንና አሁን ዲፋይን ያደረከውን። ሁለተኛው ደግሞ እውቀት፣ ስሜት፣ ፈቃድ የሚለው አካላዊ ነው ካልከኝ በኋላ አላልኩም። አካል ላይ ይገለጣሉ ነው ያልኩት። ለምንድን ነው የምትቀላቅለው? አካላዊ ነው ያልኩት። አካል ላይ ይገለጣሉ ነው ያልኩት ብራዘር። ኦኬ እሺ፣ አካል ላይ ይገለጣሉ ምኳር ለምን ጥያቄ ያልጠየቁን ስለመለስ በመጀመሪያ በገለጥኩ ነገር ላይ እንዴ ዳኒ የአካልን ዴፊኒሽን ስታስቀምጥ በእኔ ባይነት ወይም ፕሮሶፖን በሚለው ወይም በአካላዊነት ወይም በሃይፖስታሲስ ከሆነ የምታስቀምጠው እውቀት፣ ስሜት፣ ፈቃድ ለሚለው ዴፊኒሽን በአካል መገለጥ የለበትም ማለት ነው ፈጽሞውኑ። ምክንያቱም የባህሪ ናቸው እነዚህ ሶስቱም። ቅድም ከአንተ ጋርም ስለተስማማል ደጋግመህ ለምን ፍቃድ፣ እውቀት፣ ስሜት ብለህ እንደምትጠራው ለምን እኔ ኦልሬዲ የባህሪ ናቸው ካልኩ በኋላ ኦኬ ብለህ ሙቭ አድርገህ ወደሚቀጥለው መጓዝ ነው እንጂ ያለብህ አካላዊ አይደሉም የሚለውን ኮንፈርም ማድረግ ስላለብህ ነዋ እኮ። ስለዚህ የባህሪ ናቸው ብዬ አካል በዚህ አይተረጎምም ብለህ መናገር አለብህ እኮ። ስለዚህ የባህሪ ናቸው ማለት ቆይ ዳኒ፣ የእኔም ጥያቄ ስለፈጠረብኝ እነዚህ በድምፅ ብዛት አልተስማሙም። በነገራችን ላይ ሲሳይ የሚያምነው አሁን ሲሳይ ቀጥልሽ የአካል አይደለም ዳኒ፣ በአካል ላይ ይገለጣሉ አልኩኝ። ግን እኔነት አሁን ይኸውልህ ሁለት ባህሪ የባህሪ ናቸው። ፍቃድ፣ ስሜት፣ እውቀት የባህሪ ናቸው። ፍቃድ የባህሪ ናቸው፣ የባህሪ ነው ብያለሁ። እውቀት የባህሪ ነው ብያለሁ አለ እኮ። ስሜትም የባህሪ ነው ወይስ? ስሜትም ቢሆን የባህሪ ነው መሆን ያለበት ብራዘር። እሺ፣ ስለዚህ ለአካል የምንሰጠው ትርጓሜ መጀመሪያ አካል ስንል ፐርሰን ስንል ስንተረጉም እኔ ባይ የሆነ ስሜት፣ ፈቃድ፣ እውቀት ያለው ብለናል። እኔ ባይ የሆነ ግብር ያለው የራሱ የሆነ ግብር ያለው ኦኬ፣ ተወላጅ የሆነ ወላጅ የሆነ የሚሰርጽ እኔ ባይ የሆነ የራሱ ስም ያለው ገልጭ ያለው። ለምን እነዚህ አሁን የጠቃቀስካቸው የባህሪያቶች ናቸው። ባህሪያቶች ከሆኑ የባህሪ መገለጫ እንጂ የራሱ የአካል ካልሆነ ለምን ለአካል ለሚለው ትርጉም እንጠቀማለን? ወንድማችን እኮ ነው ሲጀምር የሱር ነው ብሎ የጀመረ። አንተን እኮ ነው የምልህ እኮ አሁን አንተ ለምሳሌ ኤግዛክት የአንተን የአካል ትርጉም ለምሳሌ እንስማ። አካል ስትል ዳኒ ሶስተኛ ጊዜ ልናገር ነው። አዳምጠሽ ጋይስ ይህን አካል ማለት አንድ ሪከርድ ላድርጎ እኔም ሌላ ጊዜ አይለወጥም። ባለቤት ክትትል በተማርንበት ሰዓት እንዲሁ አስረግጠው በቃ ስተት ነው አለ። እርግጥ አድርጊ ልውጣ በእግዚአብሔር እኔ የምልህ ዳኒ፣ ስለዚህ ፐርሰን ብሎ አካል፣ ስሜት፣ ፍቃድ ያለው ብሎ የሚተረጎመው ትርጉም ስህተት ነው ማለት ነው። ጨነቀኝ እኮ ዳኒ በክርስቶስን። እሺ ታላቁ እንዳትገባ ወንድማችን ጭንቀት ስላለበት ጭንቀቱን ሶልቭ እናድርግልኝ። እኔ እኮ ትክክል አይደለም ብዬ ተረድቼ ከዛ ማይክ የሚዩት አድርጌ ልቀመጥ። ገና ታርጋለህ። እኔ እናንተ እስክንጨርስ ድረስ ከጭንቀት እረፍት እስክታገኝ ድረስ እናወራ። ይኸውልህ ፍቃድ በስላሴ ውስጥ አንድ ፍቃድ ነው ያለው። በቸርች ስትሪም አይተናል። እንደገና ደግሞ ኦልሞስት በአብዛኛው የፕሮቴስታንት ስኮላርሺፕ ውስጥም እንደዚሁ አንድ ነው የሚል ያለው ማለት ነው። አብዛኛው ስለ በጣም አብዛኛው። ስለዚህ ክላሲካል የሆነ ትሪኒቴሪያን ዴፊኒሽን ይሄ ነው ያለው ፍቃድ ማለት ነው። እውቀትም ቢሆን በጣም አብሶሉት እውቀት ስላለ ይሄ እውቀት ደግሞ አንድ እንደሆነ ነው የምናውቀው። ይሄም በቤተክርስቲያን ታሪክ ውስጥም እንደገና ደግሞ በአብዛኛው ፕሮቴስታንት ስኮላርስ ይሄ ነው የሚታመነው። ስሜት ላይ የክርስቶስን ሰውነት ሪጋርድ ካላደረግን አንድ ነው በቃ አለቀ። በዚህ መሰረት ማለት ነው እነዚህ ነገሮች በስላሴ አካላት መካከል በዚህ መልኩ መቀመጥ ነበረባቸው። እንደውም ዲስከስ አድርገን ምናምን ሶልቭ አድርገነዋል እና በዚህ ብንቀጥል መልካም ነው ያስባሉ። እኔ እስማማለሁ ዳንዬ። በቃ ኦልሬዲ ስህተት ከሆነ አሁን ለምሳሌ ወንድማችን የሶስን በሌለበት አልጥቀስ ይቅር። በቃ ብዙ ወንድሞች የኛውን የስላሴን የፐርሰን የሚለውን ዲፋይን ሲያደርጉ የራሱ ስሜት፣ ፈቃድ፣ እውቀት ያለው ብሎ ዲፋይን ያደርጋሉ። ከዚህ በኋላ እንደዚህ አይነት ዴፊኒሽኖቹ ሲመጡ ኦልሬዲ ስህተት ናቸው ብለን እናልፋለን። ቀጥሉ፣ በቃ ቀጥሉ። ምን መሰለህ ወደ ሶሻል ትሪኒቴሪያኒዝም ይወስዳል። ሶሻል ትሪኒቴሪያኒዝም ደግሞ ማለት ሶሻል ትሪኒቴሪያኒዝም ማለት ደግሞ በአብዛኛው በክላሲካል ክርስቲያኒቲ ውስጥ ተቀባይነት የለውም።
እና ስለዚህ በዚህ መልኩ እንትን እናድርግና አላማዬም እኔ ኦርቶዶክስ ማፍረስ አይደለም እና በዚህ እውነተኛውን ነገር ሰርች አድርጎ መሄድ ነው። የቤተክርስቲያናችንን እምነት ይሄ ነው። ብራዘር የጠሩ የእምነት መግለጫ ስህተት ሊሆን ይችላል። ዳኒ የእምነት መግለጫ በቃ ከመጽሐፍ ቅዱስ ውጭ ስህተት ላይሆን የሚችል ነገር የለም። ሁሉ ነገር ስህተት ይሆናል ሁሉ። ኦኬ። ስለዚህ የሙሉ ወንጌል መሰረተ እምነት የክርስትና ትምህርት የአስተማሪ መመሪያ የሚለው ገጽ 58 እና 59 ላይ እንዲሁም 54 ላይ የሚያስቀምጡት ነገር ስህተት ነው ማለት ነው አይደል? በመጀመሪያ ደረጃ በሰው ህይወት ታሪክ ውስጥ ማለት ነው in the entire history of the universe the only infallible source of authority is a Bible. okay መጽሐፍ ቅዱስ ነው የማይሳሳት። የእናንተ እምነት መግለጫ ይሳሳታል። አንድ አዳምጠኝ ፕሊዝ። ስለዚህ ተሳስቷል ማለት ነው የእምነት መግለጫ ተሳስቷል ማለት ሌላ ነገር ነው። ይሳሳታልና አይሳሳትም ይለያል። ስለዚህ የማይሳሳት የለም። የኦርቶዶክስ የካቶሊክ የሁሉ ከመጽሐፍ ቅዱስ ውጭ ያለው በሙሉ የመሳሳት ፖቴንሻል አለው። እሺ የሆነ ሰው በስላሴ ውስጥ መፍጠር የአብ ስራ ነው ብሎ ቢናገር ትክክል ሊሆን ይችላል? መፍጠር የአብም የወልድም የመንፈስ ቅዱስም ነው። ኖ ፖይንት እሱ ሳይሆን መፍጠር የአብ ስራ ነው የሚል ነገር የሃይማኖት መግለጫው ላይ ቢያስገባ የሆነ እምነት ትክክል ሊሆን ይችላል? አውዱን አሳየኝ። አሁን እኔ አውዱን ካላሳየኸኝ የአብም የወልድም የመንፈስ ቅዱስም ብያለሁ። እንግዲህ እኮ ግን ለአብ ቢሰጠው መወለድን ለወልድ ቢሰጠው መስረጽን ደግሞ ለመንፈስ ቅዱስ ቢሰጠው ይሄ ትክክለኛ ዴፊኒሽን ነው? መፍጠርን በተለየ አካሉ ለአብ መስጠት ያ መውለድ ኦፍኮርስ የአብ ነው፣ መወለድ የወልድ ነው፣ መስረጥ የመንፈስ ቅዱስ ነው። መውለድ እኮ አይደለም እዚህ ጋር መፍጠር ነው። መፍጠር የሶስቱም ነው። ኢየሱስን ፈጥሯል፣ አብም መንፈስ ቅዱስን ፈጥሯል። ሶስቱም ምንም አልፈጠረም። በጣም ጥሩ። ስለዚህ አሁን አብ ፈጣሪ ነው፣ ወልድ ደግሞ ተወላዲ ነው የሚል መግለጫ ቢገኝ ስህተት ነው ማለት ነው አይደለም? ካገኘሁት እኔ ራሴን ኤክስ ማድረግበት ዋው ቴንክ ዩ። ስለዚህ ማለት ኤክስ ታደርግልናለህ መሰለህ? ቆይ ቸኩለ ለመመለስ እንሱ ፖለቲካ እየሰራብህ ነው። ኤክስ ታደርገዋለህ። አንዴ ቆይ አብ ይፈጥራል ወልድ ይወለዳል ማለት ትክክል አይደለም። በጣም ጥሩ። ይኸው ይሄ ምን ይላል? ችግር የለውም አውጣው። ቤተክርስቲያን ራሱ አይሳሳትም ብላ አታምነው። አንዴ ቆይ ቤተክርስቲያን ራሱ ይሄንን አንዴ አዳምጠኝ። ቤተክርስቲያኗ ራሷ አካለ ስላሴ የሚለውን ታደርገው ጥሩ ነበረ። ሲሱ አካል በስላሴ የሚለውን ዞር አርባ ባይ ዘ ዌይ ቀስ እያልን እየወጣን ያለ ነው ከርዕሷ። እሺ ይኸውልህ ይሄ መጽሐፍ ሙሉ ወንጌል ቤተክርስቲያን ኢንፋላብል ነው ብላ አታምንም። እሺ ለወደፊትም ራሱ ማስተማሪያ ነው። ስለ ኢንፋላቢሊቲ እኮ አይደለም ጥያቄ። እኔ ኦልሬዲ ተሳስቷል ኤክስ ነው የማደርገው ብላል። ይሄንን ነው መጀመሪያ ኤክስ የምታደርገው። ስለዚህ ከዛሬ ጀምሮ ዳኒ የምትነጋገረው ከኦርቶዶክስ ጋር ሳይሆን አንዴ እያነበብን ፖለቲካ ትስራ። መጀመሪያ ደረጃ አላስወራኝ። አንድ ጊዜ ራስ የእምነት መግለጫ ጋር ነው የምትወያየው ከዛሬ ጀምሮ። ኖ አንድ ጊዜ እያንዳንዱ የስላሴ አካል እያንዳንዱ የስላሴ አካል ተለይቶ የሚታወቅበት መንገድ ካለ በኋላ መፍጠር የአብ ስራ ነው ይላል። መወለድ ለወልድ ነው፣ መስረጽ ለመንፈስ ቅዱስ ነው ይላል። ቅድም ምናል ከሆነ አንተ መፍጠር የአብ ስራ ነው፣ መወለድ የወልድ ነው የሚል ካገኘው ኤክስ ማረግበት እኔ ነኝ አልክ። ስለዚህ ቀጥታ ከራስ መሰረተ እምነት ጀምራ። ኖ አዳምጠኝ። አሁንም ቢሆን ኤክስ እንዴት እንደማድረግ ላስረዳ። አንዴ እዚህ ጋር እንዳያችሁት የቀረበው መፍጠር የአብ ነው ይላል። ኦኬ የወልድ መወለድ ነው እና የመንፈስ ቅዱስ መስረጽ ነው ይላል። እዚህ ጋር ወልድ አይፈጥርም አይልም። መጽሐፍ ቅዱስ ላይ ግን ወልድ እንደሚፈጥር እናውቃለን። ስለዚህ ይሄን ያዘጋጁ ሰዎች አንድ ጊዜ ፕሊስ ላውራበት። አላማ ምንድን ነው? ቆይ አንተ አላማ እኮ የሆነ ስህተት ከተገኘ አሳይ፣ ስህተት ካልሆነ ግን እንትን ነው። ስለዚህ ይሄንን ያዘጋጀው ሰው ወልድ አይፈጥርም እያለ ከሆነ ኤክስ መደረግ አለበት። ያውም ሲንግል ኤክስ አይደለም ዳብል ኤክስ ነው የሚደረግበት። ግን ይሄ ነገር ቤተክርስቲያኗ ራሷ ፐርፌክት ነው ብላ አታምንም። ቤተክርስቲያኗ ራሷ የሚታረም ነው ብላ ነው የምታምነው። ሌላም የተዘጋጀ የተሻለ ኤዲሽንም አለ እኔ እስከማውቀው ድረስ። ስለዚህ ይስተካከላል ብዬ አምናለሁ። የተሻለ የሚታረም የሚስተካከል ይኸው ቅድም ስህተት ነው ያልከውም ሌላ ሁለተኛ ማለት ነው።
የአካላዊ አቋም ባህሪያት ለእርሱ ተሰጥቷል ካለ በኋላ ፈቃድ፣ ስሜት፣ እውቀት ይሄ ለአካል አይተረጎምም ስህተት ነው ብለህ ነበረ። ይሄው ቁጭ ብሏል። አሁን እዚህ ጋር ፋላሲ እየሰራ ነው። ሙሉ ሴንቴንስ እንኳን አይደለም። ስለዚህ ይሄ ነገር ተብራርቶ በተቀመጠበት በአካላዊ አጠራር የሚለውን ተመልከት። ማስተማሪያውን አንተ እንዴት እንደምታረመው ባላቅም ማለት ነው። አንተ እዛ አንድ ምእመን መሆንህን ነው የማውቀው። ቤተ እምነትህን እስከ ማረም ድረስ የሚያስችል ምንም አይነት ስልጣን አለ ብዬ ስለማላስብ በእንግሊዝኛው የሰዋሰው ሕግ መሰረት አካላዊ አቋም ያለው እሺ፣ ተውላጠ ስም እርሱ የሚል ነው። ይህ የተውላጠ ስም አጠቃቀም በአማርኛ ቋንቋ የእንግሊዝኛውን ያክል ግልጽ ባይሆንም አዲስ ኪዳን መጀመሪያ በተጻፈበት በግሪኮ ቋንቋ ለመንፈስ ቅዱስ የዋለው ተውላጠ ስም አካላዊ አቋም ላለው የሚውለው ነው ካለ በኋላ የአካላዊ አቋም ባህሪያት ተሰጥተውታል። ማን ይላል? ፈቃድ፣ ስሜት፣ እውቀት። ይሄ ደግሞ ለአካል አይተረጎምም ስህተት ነው ብለህ ቅድም ደምድመህ ጨርሰሃል። ስለዚህ ከራስ መሰረተ እምነት ጋር ነው የምትጋጨው። ብራዘር የተጋጨው የለም። እንደውም አንተ እንደተጋጨ ነው ያሳየው። አንዴ አዳምጠኝ። እዚህ ጋር እንዳየህ ስህተት ነው ብለህ እኮ ነበረ ቅድም። ብራዘር እየሰማህ አሁን እኮ አላማ ምንድን ነው? ቆይ አንተ ከኔ ጋር መወያየትና እኔ ውስጥ ያለውን ኤክስትራክት አድርገህ ከቻልክ ማረም ነው ወይንስ የሆነ ሁለት ኮንቴክስቶችን ሃይብሪድ አድርገህ የሆነ ነገር መስራት ነው? እዚህ ጋር መንፈስ ቅዱስ አካላዊን ለማለት ያስቀመጠበት ሴንስ ነው እንጂ አካልን ዲፋይን ሲያደርግ ምን ብሎ ዲፋይን አደረገ የሚለው መታየት አለበት። አንድ ሁለተኛ ሙሉ ሌሎችም ስህተቶች አሉበት። ለምን ይሄ ነገር ስኮላርሊ አይደለም። ብዙ እየተሻሻሉ ላይ ኤዲሽኖች አሉት። የማይሳሳት ብቸኛ የእግዚአብሔር ቃል ነው። አንደኛ። ሁለተኛ እኔ ማለት የሚችል ኦኬ አካል ያለው ስም ያለው እነዚህ ሶስቱ ፐርሰኖች ናቸው። ከዛ ግን እነዚህ ሶስቱ ፐርሰኖች በመለኮት በአገዛዝ በስልጣን አንድ መሆናቸውን በቤተክርስቲያን ደረጃ ይታመንበታል። ስለዚህ የሚታመንበት እስከሆነ ድረስ እና እኛ እንደዚህ የምናምን እስከሆነ ድረስ ለማስተማሪያ የተዘጋጀና በየአመቱ ወይም በየ2 ዓመቱ የሚታደስን ነገር ጠቅሰህ ተጋጫችሁ ማለት አትችልም ብራዘር። ታዲያ አሁን ይኸውልህ በዚህ ትምህርት የተማሩ ሰዎች ይህንን ትምህርት ይዘው ፕሮቴስታንት ነኝ ብለው ኦልሬዲ በዚህ ሃይማኖት ውስጥ እየኖሩ ነው። ምን ነገር ይዘው? ስህተት የሆነ ትምህርት ይዘው ማለት ነው። ቅድም ባልከው መሰረት ሶሻል ትሪኒታሪያን ሆነው የትሪኒታሪዝም ትምህርት ይዘው ነገር ግን ስላሴ አማኝ ነን እያሉ ነው። ስለዚህ ቤዚካሊ ብዙ ትውልድ ገድላችኋል ማለት ነው በዚህ መሰረተ መግለጫ። ስለዚህ እነዚህ ሰዎች ሞተዋል ብለህ ነው የምታምነው? ይህን የተማሩት ሶሻል ትሪኒቲ የሚያምን ሰው ጸድቋል እንዴ? ኖት ኤግዛክትሊ። አንደኛ ነሰሰሪሊ ሶሻል ትሪኒታሪያን ኤግዛክትሊ። ስለዚህ የእነዚህ ሰዎች ድነት ጥያቄ ምልክት ውስጥ ነው አሁን በእናንተ ችግር የተነሳ ማለት ነው። አራታይና ሰውዬ ምን ሲያደርጉ ነበር ዘመናቸው? አይ ኤኒዌይስ ግን ምን እንድታስቡ መሰላችሁ? ጥያቄን ተቀበል ነው። ቆይ አንድ አዳምጠኝ። ይልቁንስ የእንትኑን ጉዳይ ሳይሆን ይሄ የሰጥ አገባውን ጉዳይ ትተነው ሁለት ቁም ነገሮችን ብንይዝ ጥሩ ይመስለኛል። ለምንድን ነው ምን ተወው? እናንተ አራታይና ዘመናቸው ሙሉ ሲያስተምሩ የነበሩ ትናንት አይደል እንደ ይቅርታ የጠየቁት? ቆይ አንዴ አዳምጠኝ። የራሱ ማስነካ ያመዋል። እዚህ ጋር እያሳየው ያለሁት የምታስተምርበትን ትውልድ የምትቀርጽበትን ሰነድ ነው። እዛ ጋር አንተ የምትጠቅሰው አንድ መምህር ነው። እኛ መምህሩ የሃይማኖት መግለጫ ናቸው ብለናል እንዴ? ብለናል ዳይ። ስለዚህ እኛም እኮ ይሄ ኤዲሽን አለው የተለያየ የሚስተካከሉ ነገሮች ትውልድ ያስተማራችሁበት ነው ሀቢቢ። ሌላውን ሰው ብትው ይሄው ሲሳይ እኮ እዚህ ጋር አንድ ማሳያ እኮ ነው። አካል ማለት እውቀት፣ ስሜት፣ ፈቃድ ማለት ነው ብሎ እድሜ ልኩን የሚያምን ሰው ነው። ዛሬ መጣና ስተናልኩ አረ ወደ እኔ እኮ አትምጡ። ሄኖክ አካል ስትምን ብለህ ነው የምታምነው? ሄኖክ አሁን ግን እድል ሰጥቶ የሰማሁት በእግዚአብሔር ኤፍሬም ባለ ጊዜ ድረስ እኮ ልል ነበር እኮ መታ አስተምሩ ወይ ደህና ነሽ? እንደው በጌታ ይኸው ሼር አድርጉላቸው በጌታ። አይ የራሳቸው ምናምን ሳይሆን በቃ ስላሴ ላይ ያላቸውም ዝም ብለው ሲናገሩ እሺ ማንን ልጥራ እኮ እሺ ማንን ልጥራ? እኔ እኮ ችግሩ ደግሞ ከተሳሳቱም አይታረሙም እኮ አስቸጋሪ። አንዴ አፋቸው ካመለጠ በኋላ ማረምም ከባድ።
እሺ ማንን ማንን ካሎሮማ ዛሬ ማታ ያስተምራል ስላሴ ላይ እኮ ኦልሬዲ ካሎሮ ማታ አለው ማታ ትምህርት ያስተምራል እሱ ወይ ትምህርት አለው ወይ እግዚአብሔርን ኤርሚያስም ቢሆን ይምጣ ክርስቶስን ይሄው ኤርሚያስም ቢሆን ሼር አድርጉለት። ይሄው ኤርሚያስም ቢሆን የፈለገውን የስላሴ ትምህርት እንዲጠይቅ ይሄው ኤርሚያስም ቢሆን ሼር አድርጉለት። አንተ ከማን ወገን ነው? እንደዚህ አይነት እንግዲህ ፈቃድ እዚህ ቤት ሰተንም አናውቅ እኮ ግራ ያጋባኛል ይሰው እግዚአብሔር እንደዚህ አይነት ፈቃድ እዚህ ቤት ላይ ሰተን አናውቅ። ሲሲ እንዲህ እናድርግ። ኖርማል አሁን ግዴታ ላይመቻቸው ይችላል ማለት እስከ ማታ ድረስ ያንብቡና ይጻፉና ኖርማል ኖት ያዙና ማታ 1 ሰዓት ላይ መጥቶ እያነበቡ ያስረዱ። ዝም ብሎ ገልብጠው መጥተው እንዳይጠፋ እንዳይረሳቸው ማለት ነው። ምክንያቱም እስከ ዛሬ ድረስ ያልተማሩትን ኬትም ሊያመጡት አይችልም። ድንገት ነው። አሁን አንተ ድንገት የፈንጠዝያ ነው ያረክባቸው። ሰርፕራይዝ ነው ለነሱ። እኔ እግዚአብሔርን ይኸው እንደዚህ ቁጥር በምትፈለ በቃ እንትን አይደል ይኸው ስላሴ ላይ ሲሳይ ሰሞኑን ሆን ብሎ ጠፋ ምናምን አይደል ያሉት። ይኸው በቃ ሂር ዊ ጎ እግዚአብሔር ምስክሬ ማንም ምን ዋጋ አለው? መጀመሪያ ነው የፈለጉትን የፕሮቴስታንት መምህራን መጥተው ጉረኛ እንደ ኢንተር መጠቀም ፌር አይደለም። እንደ የኦርቶዶክሲያን የስላሴ ትምህርታችሁ ትክክል አይደለም ብሎ የሚሞግት ሰው ካለ ይኸው ስላሴ ሞግት። አንድ ቻሌንጅ ላዘጋጅ። መቼ ሲሳይ ጋር 5,000 ብር አለኝ። የስላሴ ትምህርትን ለ5 ደቂቃ ያስተማረክ ፕሮቴስታንት ካለ 5,000 ብሩን ይውሰደው። ሙስሊሙም ገብቶ 5 ደቂቃ ስለ አላህ ከተናገረ 5,000 ብሩን ይውሰደው። ይኸው ኦርቶዶክስ ሳይል ማለት ምንም ማለት 5 ደቂቃ ስለ ስላሴ አንድ ነገርን ሳይደጋግም ከተናገረ እኔ ያው ሲሳይ ጋር ያለውን 5,000 ብር ውሰዱ። ሙስሊም ደግሞ ለ5 ደቂቃ ስለ አላህ ካወራ ሙስሊሞችም ራሳችሁን ቻሉ እያሉ እኛን አጨምሩ። እኔ እግዚአብሔር ምስክሬ ነው። ዛሬ ከፈትኩላችሁ እኮ ጌታን። በጣም ሼር አድርጉ፣ ኮፒ ሊንክ አድርጉ። በቃ እዚህ ቲክቶክ ላይ አለ የሚባል የፕሮቴስታንት አቃቢ መጥቶ ይኸው በቃ የፈለገውን አንስቶ ይሞግት ወሪያ ተዳብለው አንዱ የረሳውን አንዱ እንዲያስታውስ ይኸው በቃ የፈለጋችሁትን መጽሐፍ አንስታችሁ እኔ ዩ ጋይስ ዲስ ኢዝ ሪሊ ፌቨር በእውነት ይሄ ጌታ ምስክሬ። የእናንተ ራሱ ገና መች ገልጾ ነው። ማታ ከተባለ እንትን አጤሬራ ይዘው ይመጣል። አሁን አንተ ካሎሮ እኮ 3 ቀን እኮ ላይፍ ጠፋ እኮ ስላሴ አስተምራለሁ ብሎ ተሳስቷል። እኔ ቅድም በኬክ ብትው አልኩት እኮ እኛ ሆስፒታላቸው እኮ ነን። እሱ እኮ ያፉ ቅዳሜ ማታ አስተምራለሁ ያለው ሰውዬ ሮብ መጣ እኮ። እኔ አስራት እንደሚያስተምረው እኮ አይደለም እኮ ስላሴ ተግማሙ ስላሴ ይዛው ተግማሙ። እኔ ሼር አድርጉ። ይኸው ሙስሊም ይላል እንደ ሙስሊም እኮ ቀጥ ያለ አስተምሮ ነው ያለው። በእውነት እሺ የተከፈቱ ቤቶች ካሉ ራሱ ሄዳችሁ በእውነት ሲሳይ ስላሴ ላይ ጉረኞች እሺ ለማሽር እናድርግ እኮ ግራ ገባኝ። እሺ ያለ ስላሴ አስተምሮ ይዛችሁ ደግሞ አታፍሩም? ከሙስሊሙ ጋር ስታወሩ ኧረ ሙስሊሙ ይቦንሳችኋል እንዴ! እንደናንተ እኮ እኛ ሁሉ እናውቃለን አንልም። ኦርቶዶክሳን የአካል የተገለጸው ተገልጿል። ትምህርታቸው ትክክል አይደለም የምትሉ ያልተገለጸው አልተገለጸም። የአካል ትምህርታቸው ትክክል አይደለም የምትሉ የፕሮቴስታንት አቃቢያን አንዳንዱ እኮ እንትን ነው። እሺ ሌላ ቻሌንጅ ላዘጋጅ። እሺ ትምህርት አለ የምትሉ በማስረጃ ፕሮቴስታንት ውስጥ ትምህርቱ አለ የምትሉ ማስረጃ ካሳያችሁ፣ የስላሴ ትምህርት አለ ብላችሁ ካሳያችሁን እንሸልማለን። እንዴ ቆይ አረ በጌታ በቃ ዛሬ
እኔን አታሳፍሩኝ። ያው ቤት አይከፍትም እያላችሁ አይደል እንዴ? ይኸው ከፈትኩ እኮ። የእነሱ ሲሆን ቤት አይከፍትም እያላችሁ ይኸው ከፈትኩ እኮ። ስሜት፣ እውቀት፣ ፍቃድ ከየት መጣ? ወላሂ ለራሳቸው አልገባቸው። የስላሴ አካል ለራሳቸው አልገባቸው። ስለዚህ እንዲከፈት ነው የፈለጉት እኮ። አካል ሳይኖር ፍቃድ የለም፣ አካል ሳይኖር እውቀት የለም። እዚህ ችግር እኮ ነው። ይህን ካወቃችሁም ጥሩ ነው። አንድ መለወጥ ይኸው በቃ እግዚአብሔር ምስክሬ ነው። የምትፈልጉትን እንደፈለጉ ያው ብቻ ከሙስሊሙ ጋር እግዚአብሔር እሺ ጋይስ ታች ሼር አድርጉላቸው። ሼር በግድ ሰውየውን አሳምናችሁ ጾታ የለውም መስሏችሁታል። አሁን ከስር ጥያቄን አቅርብ ይላል። ጥያቄን አቅርቤ ከዛ ካወቀው ላይ ገባ ነው። የአክሊልና የኤርሚያስ ውይይት እዛ ላይ ጥያቄን አቅርቤያለሁ። ይኸው ጋይስ ይኸው እሺ